ሰላም ሰላም የኢትዮ ሃሁ አካዳሚ ተማሪዎች እንዴት አላችሁልኝ? ዛሬ ይዤላችሁ የመጣሁት ባለ አራት ፊደል ቃላት ምስረታ ነው። ከዚህ በፊት የሰራሁላችሁ ቪዲዮ ነበረ። እሱን ወደ ኋላ ተመልሳችሁ ማየት ትችላላችሁ። ዛሬም እንዲሁ ባለ አራት ፊደል ቃላት ምስረታ ነው ይዤላችሁ የመጣው። በእናንተም በደብተር በወረቀት እየጻፋችሁ ደጋግማችሁ ተለማመዱ። በጣም ቀላል ናቸው። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ እንዲሁም ቤተሰብ የሆናችሁ ቪዲዮ ላይክ በማድረግ ጀምሩ። አዳዲስ መለቃቸው ቪዲዮዎች እንዲደርሳችሁም ደግሞ ቶሎ ሰብስክራይብ ማድረጋችሁንም አትርሱ። በተጨማሪም ደግሞ በግል መማር የምትፈልጉ በአጭር ጊዜ ማንበብ መጻፍ ከመጀመሪያው ጀምሮ መረዳት የምትፈልጉ ከታች ባስቀመጥኩላችሁ ስልክ ቁጥር በኢሞ በዋትስአፕ እና በቴሌግራም ብታናግሩኝ እኔም በአጭር ጊዜ ማንበብ መጻፍ እንድትችሉ ረዳችኋለሁ፣ አግዛችኋለሁ ማለት ነው። እናንተ መደወልና ማናገር ነው የሚጠበቅባችሁ። ስለዚህ ወደ ትምህርታችን ደግሞ ስንመለስ መጀመሪያ ፊደሎቹን እየጠራናቸው እንሄዳለን። ከዛም ደግሞ ቃላት ምስረታዎችን እየነጣጠልን ከዛ በኋላ እያጣመርን ደግሞ በደንብ አድርገን እያነበብን እንሄዳለን። እናንተም ከስር እየጻፋችሁ ተለማመዱ። መጀመሪያ እስቲ ፊደሎቹን እየጠራናቸው እንሂድ። እዚህ ጋር ያለችዋ ፊደል ማናት? መ ረ ሰ ለ በ። እሺ እዚህ ጋር ያሉትን ደግሞ እንጥራቸው እስቲ። አ ከ ወ ቀ ደ። እነዚህን ይመስላሉ ማለት ነው። አሁን ደግሞ ምንድነው የምናደርገው? ቃላት ምስረታዎቹን እየነጣጠልን እናነባቸዋለን ማለት ነው። መጀመሪያው ምን ይላል? አ ይሄው እዚህ ጋር አ። በ ይሄው እዚህ ጋር በ። ሰ ይሄው እዚህ ጋር ሰ። ረ ይሄው እዚህ ጋር ረ። እስቲ አንድ ላይ እናንብበው። አበሰረ አበሰረ። በጣም አሪፍ። በመቀጠል ሰ ይሄው እዚህ ጋር ሰ። በ ይሄው እዚህ ጋር በ። ሰ በድጋሚ ይሄው እዚህ ጋር ሰ። በ ይሄው እዚህ ጋር በ። አንድ ላይ እናንብበው እስቲ። ሰበሰበ። አንድ ላይ ሰበሰበ። በጣም አሪፍ። በመቀጠል ደ ደ ይሄው እዚህ ጋር ደ። ለ ይሄው እዚህ ጋር ለ። ደ ይሄው እዚህ ጋር ደ። ለ ይሄው እዚህ ጋር ለ። እስቲ አንድ ላይ እናንብበው። ደ ለ ደ ለ። አንድ ላይ ደለደለ። በጣም አሪፍ። በመቀጠል ከ ይሄው እዚህ ጋር ከ። ረ ይሄው እዚህ ጋር ረ። ከ ይሄው እዚህ ጋር ከ። መ ይሄው እዚህ ጋር መ። እስቲ ነጣጥለን እናንብበው። ከረከመ። አንድ ላይ ከረከመ። በጣም አሪፍ። ከረከመ። በመቀጠል አ ይሄው እዚህ ጋር አ። ወ ይሄው እዚህ ጋር ወ። ረ ይሄው እዚህ ጋር ረ። ደ ይሄው እዚህ ጋር ደ። እስቲ አንድ ላይ እናንብበው። አ ወ ረ ደ። አንድ ላይ አወረደ አወረደ። በጣም አሪፍ በጣም አሪፍ። በመቀጠል ደግሞ እዚህ ጋር ያሉትን እስቲ እንጥራቸው። አ ይሄው እዚህ ጋር አ። በ ይሄው እዚህ ጋር በ። ሰ ይሄው እዚህ ጋር ሰ። ለ ይሄው እዚህ ጋር ለ። አንድ ላይ እናንብበው እስቲ። አ በ ሰ ለ። አንድ ላይ አበሰለ። በጣም አሪፍ አበሰለ። በመቀጠል አ ይሄው እዚህ ጋር አ። ሰ ይሄው እዚህ ጋር ሰ። መ ይሄው እዚህ ጋር መ። ረ ይሄው እዚህ ጋር ረ። እስቲ አንድ ላይ እናንብባቸው። አሰመረ። አንድ ላይ አሰመረ። በጣም አሪፍ። በመቀጠል ወ ይሄው እዚህ ጋር ወ። ለ ይሄው እዚህ ጋር ለ። ወ ይሄው እዚህ ጋር ወ። ለ ይሄው እዚህ ጋር ለ። አንድ ላይ ምን ይላል? ወለ ወለ። አንድ ላይ ወለወለ። በጣም አሪፍ። በመቀጠል ደ ይሄው እዚህ ጋር ደ። በ ይሄው እዚህ ጋር በ። ደ ይሄው እዚህ ጋር ደ። በ ይሄው እዚህ ጋር በ። ስለዚህ እናንብበው። ደበደበ። አንድ ላይ ደበደበ። በጣም አሪፍ። በመቀጠል ደ ይሄው እዚህ ጋር ደ። መ ይሄው እዚህ ጋር መ። በድጋሚ ደ ይሄው እዚህ ጋር ደ። መ ይሄው እዚህ ጋር መ። እስቲ አንድ ላይ እናንብበው። ደመደመ። አንድ ላይ ደመደመ። በጣም አሪፍ። ደመደመ።
በመቀጠል ደግሞ እስቲ እዚህ ጋር ያሉትን ደግሞ እንጥራቸው። አ ይሄው እዚህ ጋር አ፣ መ ይሄው እዚህ ጋር መ፣ ረ ይሄው እዚህ ጋር ረ፣ ረ ድጋሚ ይሄው እዚህ ጋር ረ። ስለዚህ አንድ ላይ ምን ይላል? አመረረ። አንድ ላይ አመረረ። በጣም አሪፍ። በመቀጠል ወ ይሄው እዚህ ጋር ወ፣ ረ ይሄው እዚህ ጋር ረ፣ ወ በድጋሚ ይሄው እዚህ ጋር ወ፣ ረ ይሄው እዚህ ጋር ረ። እስቲ አንድ ላይ እናንብበው። ወረወረ። አንድ ላይ ወረወረ። በጣም አሪፍ፣ በጣም አሪፍ። ወረወረ። በመቀጠል አ ይሄው እዚህ ጋር አ፣ ወ ይሄው እዚህ ጋር ወ፣ ለ ይሄው እዚህ ጋር ለ፣ ቀ ይሄው እዚህ ጋር ቀ። እስቲ አንድ ላይ እናንብበው። አወለቀ። አንድ ላይ አወለቀ። በጣም አሪፍ። በመቀጠል ደ ይሄው እዚህ ጋር ደ፣ ረ ይሄው እዚህ ጋር ረ፣ ደ ይሄው በድጋሚ ደ፣ ረ ይሄው እዚህ ጋር ረ። አንድ ላይ ደረደረ። አንድ ላይ ደረደረ። በጣም አሪፍ። ደረደረ። በመቀጠል ደ ይሄው እዚህ ጋር ደ፣ በ ይሄው እዚህ ጋር በ፣ ለ ይሄው እዚህ ጋር ለ፣ ቀ ይሄው እዚህ ጋር ቀ። አንድ ላይ ምን ይላል? ደበለቀ። አንድ ላይ ደበለቀ። በጣም አሪፍ። እነዚህን ይመስላሉ ማለት ነው። በደንብ አድርጋችሁ እንደለየዋቸዋቸው ተስፋ አደርጋለሁ። አሁን ደግሞ ፈጠን እያለኩኝ እያነበብኩላችሁ እሄዳለሁ። በደንብ ተከታተሉኝ። እሺ፣ መጀመሪያው ምን ይላል? አበሰረ። እሺ። ሰበሰበ። እሺ። ደለደለ። እሺ። ከረከመ። እሺ። አወረደ። እሺ። አበሰለ። እሺ። አሰመረ። በጣም አሪፍ። ወለወለ። እሺ። ደበደበ። እሺ። ደመደመ። እሺ። እዚህ ጋር ደግሞ አመረረ። እሺ። ወረወረ። እሺ። አወለቀ። እሺ። ደረደረ። እሺ። ደበለቀ። ደበለቀ። ስለዚህ እነዚህን ይመስላሉ ማለት ነው። በጣም ቀላል ናቸው። እናንተም ከኔ ጋር ሆናችሁ በደንብ እየጻፋችሁ እንደተለማመዳችሁ ተስፋ አደርጋለሁ። በአጭር ጊዜ ማንበብ መጻፍ የምትፈልጉ ስልክ ቁጥር ያለላችሁ ደውሉ፣ አናግሩኝ። እኔም በደንብ አድርጌ ያግዛችኋለሁ ማለት ነው። በአጭር ጊዜ ማንበብ መጻፍ እንድትችሉ እረዳችኋለሁ። የብዙ ሰው ችግር ነው ማንበብ መጻፍ አለመቻል። ሁሉም ሰው በደንብ ተምሮ እያንዳንዱ ፊደል ከለየ በኋላ ነው ማንበብ መጻፍ የሚችለው። እናንተም አናግሩን፣ እኛ በደንብ አድርገን እናስተምራችኋለን ማለት ነው። በቀጣይ በሌላ ቪዲዮ እንገናኛለን። እስከዛው ሰላም ቆዩ።